እንግዲህ ወጀብና ማዕበል በበዛበት በዚህ ፈታኝ ዘመን ከመቼውም ጊዜ በላይ አንድ ጽኑ መንፈሳዊ መልህቅ ያስፈልገናል። ዛሬ በዚህ አጭርና ጥልቅ ማብራሪያችን በዘመናችን ለሚታዩት እጅግ ውስብስብ ፈተናዎች ምላሽ ለመስጠት የሚያስችለውን ጥንታዊ የእምነት አቋም አብረን እንመረምራለን። ዓላማችን አሁን ባለው ዘመን ሁላችንም ልንላበሰው ስለሚገባው ትክክለኛ የኦርቶዶክሳዊ አስተሳሰብ ወይም ማይንድሴት ግልጽ ግንዛቤ መፍጠር ነው። እሺ፣ እስኪ በቀጥታ ወደ ዋናው ጉዳያችን እንግባ። አንድ ሁላችንም ራሳችንን ልንጠይቀው የሚገባ ትልቅ ጥያቄ አለ። ይሄ ጥንታዊ እምነታችን በዚህ ዘመናዊና ሁከት በሞላበት ዓለም ውስጥ እንዴት ነው ሊተርፍ የሚችለው? የምንኖረው እኮ በጣም ፈታኝ በሆነ ዘመን ውስጥ ነው። የፖለቲካ መከፋፈሉ፣ ማለቂያ የሌለው የዲጂታል ሚዲያ ጩኸቱ፣ የሥነ ምግባር መውደቁ፣ ይህ ሁሉ ከቧናል። ታዲያ ትውልዳችን በከዚህ ሁሉ መሃል መንፈሳዊነቱን ለማትረፍ የተለመደውን የዕለት ተዕለት አኗኗር ትቶ ወደ ጥልቅ የአስተሳሰብ ለውጥ መሻገር ግድ ይለዋል። ታዲያ ይህንን ወሳኝ የአስተሳሰብ ለውጥ ቤተ ክርስቲያናችን ፍሮኔማ ብላ ትጠራዋለች። ፍሮኔማ ማለት በአጭሩ ኦርቶዶክሳዊ ማይንድሴት ማለት ነው። ነገሮችን ሁሉ በጥንታዊው የእምነት መነጽር የምንመለከትበት መንፈሳዊ አስተሳሰብ ማዕቀፍ እና ይህ ዝም ብሎ የሆነ ረቂቅ የመጽሐፍ ቃል አይደለም ፈጽሞ። ይልቁንም ለዕለት ተዕለት ሕይወታችን የሚያስፈልግ እጅግ ወሳኝ መልህቅ እንዲሁም ተግባራዊ መሳሪያ ነው። ፍሮኔማ ማለት ዓለማዊ በሆነ ስሜታዊ ምላሽ ከመነዳት ይልቅ በመንፈሳዊ ብስለት ነገሮችን እንድንመዝን የሚያደርገን ኃይል ነው። ይህን ጥልቅ ርዕስ ግልጽ ለማድረግ በአምስት ዋና ዋና ምሰሶዎች ከፍለን እናየዋለን። እነሱም የቤተ ክርስቲያንን አንድነት መጠበቅ፣ የዲጂታል ሚዲያ ንቃት፣ ሰላምና ይቅርታ፣ ማህበራዊ ፍትህ እና በመጨረሻም መንፈሳዊ ትኩረት ናቸው። ከትልቁ ተቋማዊ አንድነት ጀምረን እስከ ግላዊ የጸሎት ሕይወታችን ድረስ እንጓዛለን። እንግዲህ ወደ መጀመሪያው ምሰሶ ስናልፍ ይሄ ሐሳብ እንዴት እንደሚገነባ አብረን እንይ። አንደኛው ነጥባችን አንድነትን መጠበቅ ነው። የቤተ ክርስቲያንን ተቋማዊ አንድነት ማስጠበቅ። ቤተ ክርስቲያን የክርስቶስ አካል እንደመሆኗ ተቋማዊ ክብሯን እና ቀኖናዊ ስርዓቷን ማስጠበቅ የሁላችንም ቀዳሚ ግዴታ ነው። በዓለማችን ላይ የምናየው የተለመደው አካሄድ ግን ምንድን ነው? በግል አስተያየቶች፣ በፖለቲካ አቋሞች ወይም ደግሞ በቡድንና በጎሳ ስሜቶች መመራት ነው። ይህ ዓለማዊ መንገድ ደግሞ መጨረሻው ሁልጊዜ መከፋፈል ነው። ኦርቶዶክሳዊ መንገድ ግን ከዚህ ፈጽሞ የተለየ ነው። ኦርቶዶክሳዊ ፍሮኔማ ከማንኛውም ፖለቲካዊም ሆነ ብሔራዊ ስሜት በላይ የቤተ ክርስቲያንን አንድነት ያስቀድማል። ይህም ማለት ቅዱስ ሲኖዶስንና የቤተ ክርስቲያንን ስርዓት በጥብቅና በትህትና መከተል ማለት ነው። ልዩነቶቻችን ምንም ቢሆኑ ተቋማዊ አንድነቷን ማክበር ፍጹም መንፈሳዊ ግዴታችን ነው። ወደ ሁለተኛው ነጥባችን ስንመጣ ደግሞ የዲጂታል ንቃት ወይም የማህበራዊ ሚዲያ ፍሮኔማን እናገኛለን። ይህ ነጥብ የዘመናችንን ትልቁን ፈተና በሚገባ ያሳየናል። አሁን ያለው ትውልድ ከመቼውም ጊዜ በላይ በመረጃ የተጠለቀ ነው። ነገር ግን አብዛኛው መረጃ እኮ ከመንፈሳዊ ይዘት ይልቅ በምድር ወሬ፣ በስሜት ቀስቃሽ ዜናዎችና በስነ ምግባር ውድቀት የተሞላ ነው። ዓለማዊው መንገድ ለዚህ የሚሰጠው ምላሽ ፍርሃት፣ ቁጣና የሐሰት ዜናዎችን ማሰራጨት ነው። በዚህ ማያቋረጥ ጫጫታ ውስጥ መዋድ አእምሮን እጅግ ይረብሸዋል። ኦርቶዶክሳዊው መንገድ ግን ይህን ሁሉ ጩኸት በመንፈስ ቅዱስ ሰላም መቋቋምን ይጠይቃል። ውዥንብር ባለበት ሰላምን፣ ጩኸት ባለበት ማስተዋልን መምረጥ የዚህ ማይንድሴት ዋነኛ መግለጫ ነው። እውነት ለመናገር አሁን ስልካችን ቲንግ ብሎ ድምፅ ባሰማ ቁጥር ልባችንም አብሮ የሚዘልበት ዘመን ላይ ደርሰናል አይደል? ነገር ግን ይህን የዲጂታል አስተሳሰባችንን መቀየር አለብን። መረጃን ከታማኝ ምንጮች ብቻ መፈለግ፣ የምንሰማውን ሁሉ ከቤተ ክርስቲያን አስተምሮ ጋር ማገናዘብ እና ከስሜታዊ መነዳት ራሳችንን መጠበቅ እጅግ አስፈላጊ ነው። ቴክኖሎጂን እኛንን መጠቀም ያለብን እንጂ ቴክኖሎጂው እኛን ሊጠቀምብን አይገባም። ንጽህናችንን ጠብቀን በትዕግስት መጓዝ አለብን። ሶስተኛው ምሰሶችን ደግሞ የሰላም ፍሮኔማ ወይም ሰላምና ይቅርታን ማስፋፋት ነው። ሀገራዊ ግጭቶችና ማህበራዊ ውጥረቶች በበዙበት በዚህ ጊዜ የቤተ ክርስቲያናችን ዋነኛ ተልዕኮ
ሰላምን መገንባት ነው። ይህ በቃላት ብቻ ሳይሆን በተግባር የሚገለጽ ጥልቅ የሕይወት ፍልስፍና ነው። ዓለማዊው አዝማሚያ ግን ፈጣን ፍርድ መስጠትና በቀል መፈለግን ነው የሚያበረታታው። አንድ ነገር ሲፈጠር ወዲያውኑ መልስ ለመስጠት እንገፋፋለን። ኦርቶዶክሳዊው መንገድ ግን የትዕግስት መንገድ ነው። ፈጣን ፍርድ ከመስጠት ይልቅ በጸሎትና በትዕግስት የእግዚአብሔርን ጊዜ መጠበቅን ያስተምረናል። እኛና ትውልዳችን ይህንን የመንፈስ ጥንካሬ አጥብቀን እንፈልገዋለን። ምክንያቱም እውነተኛ አሸናፊነት ያለው በበቀል ሳይሆን በእግዚአብሔር ፊት በመታገስ ውስጥ ነውና። አሁን በዚህ ሐሳብ ላይ በጣም የሚገርመውና ልባችንን የሚነካው ነገር ይሄ የመስቀል አስተሳሰብ የሚባለው ጥልቅ እሳቤ ነው። የመስቀል አስተሳሰብ ማለት ልክ እንደ ክርስቶስ ለበደሉን ሁሉ ይቅር ማለት፣ የሌሎቹን ስቃይ አብሮ መሸከም፣ እንዲሁም ለእውነትና ለፍቅር ሲሉ መስዋዕትነትን መክፈል ማለት ነው። በእርግጥ ይሄ ቀላል አይደለም፣ ክብደት አለው። ግን የክርስትናችን ልቡ ያለው እዚህ ላይ ነው። ጥላቻን በፍቅር ክፋትን በይቅርታ ማሸነፍ የምንችለው በዚህ የፍሮኔማ ደረጃ ላይ ስንደርስ ብቻ ነው። በመቀጠል ወደ አራተኛው ነጥባችን እንገባለን። ማህበራዊ ፍትህ እና በጎ ተግባርን ማዕከል ማድረግ። እምነታችን እኮ በቤተ መቅደስ ግድግዳዎች ውስጥ ብቻ ተወስኖ የሚቀር አይደለም። ወደ ማህበረሰቡ ሰርጎ የሚገባ ለተጎዱትም የሚደርስ ሕያው ተግባር መሆን አለበት። ብዙ ጊዜ ዓለም ክርስትናን እንደ ግላዊ የድነት ጉዞ ብቻ አድርጎ ሊስለው ይሞክራል። እኔና ፈጣሪ ብቻ የሚል በጣም ጠባብ አስተሳሰብ ያንጸባርቃል። ነገር ግን ኦርቶዶክሳዊው ማይንድሴት እኛን ሚያየን እንደ አንድ የክርስቶስ አካል ነው። ይህ ማለት በጦርነት በረሃብ ወይም በመፈናቀል ምክንያት የሚሰቃዩትን ወገኖቻችንን በጸሎት ብቻ ሳይሆን በተግባርና በቁሳቁስ ጭምር መደገፍ መንፈሳዊ ግዴታችን መሆኑን አጥብቆ ማመን ነው። ይህ ሂደት 3 ግልጽ ደረጃዎች አሉት። ከግል ድነት እንነሳና ወደ ማህበረሰባዊ አብሮነት እንድጋለን። በመጨረሻም ደግሞ የተጋላጭ የሆኑትን የህብረተሰብ ክፍሎች መብት ወደ መጠበቅ እንሸጋገራለን። የድሆችን፣ የሴቶችን፣ የሕፃናትንና የእንግዶችን መብት በጽናት እና በድፍረት መሟገት የእውነተኛ ኦርቶዶክሳዊ ፍሮኔማ ትልቁ መግለጫ ነው። የክርስቶስ እጆችና እግሮች ሆነን በተግባር በምድር ላይ ማገልገል አለብን። አምስተኛውና የመጨረሻው ምሰሶች ደግሞ ወደ ውስጣችን የሚያተኩረው ነው። መንፈሳዊ ትኩረት ወይም የጸሎትና የንጽህና ሕይወት። እንግዲህ እዚህ ላይ ወሳኙ ነጥብ ምንድን ነው? ምንም እንኳን ውጫዊው ዓለም ቢረብሽም ትልቁ የጦር ሜዳ ያለው ግን በአእምሯችንና በልባችን ውስጥ መሆኑን መገንዘቡ ላይ ነው። ዓለማዊው መንገድ በዓለም ጫጫታ፣ በቁሳዊነት እና በስነ ምግባር ውድቀቶች ትኩረታችን እንዲከፋፈል ያደርጋል። ይሄ የሚያቋርጥ የየዕለቱ ፈተናችን ነው። ኦርቶዶክሳዊው መንገድ ግን ይህንን ሁሉ ትኩረት ሰላቢ ሁኔታ በንቃት ተገንዝቦ የጸሎት እና የንጽህና ሕይወትን አጥብቆ መያዝን ይጠይቃል። መንፈሳዊ ትኩረታችንን ሰብስበን ስንይዝ ዓለምን ማሸነፍ እንችላለን። ዋነኛውና የመጨረሻው ግባችን ታዲያ ይህ ዘመናዊ ዓለም ያቀረባቸውን ፈተናዎች በሙሉ በወንጌል ብርሃን መመዘን ነው። ጾምን፣ ጸሎትንና ንስሐን ሁልጊዜም ቅድሚያ መስጠት አለብን። ዓለምን ለመቀየር በመጀመሪያ የራሳችንን አእምሮ በመንፈሳዊ ልምምድ ማደስና ማጽዳት ይኖርብናል። ምክንያቱም እውነተኛው ለውጥ የሚመነጨው ከነጠረ እና ከጠራ መንፈሳዊ ሕይወት ውስጥ ነውና። እስካሁን ያወራነው በአጭሩ ስናጠቃልለው ዛሬ በዘመናችን የሚያስፈልገን ኦርቶዶክሳዊ ማይንድሴት ወይም ፍሮኔማ ይህን ይመስላል። የቤተ ክርስቲያንን ተቋማዊ አንድነት የሚያጠናክር፣ በቴክኖሎጂ ውጣ ውረድ ፈጽሞ ያልተደናገጠ፣ ሁልጊዜም ሰላምን የሚሻ እና ፍቅርን በተግባር የሚገልጽ ጠንካራ የእምነት ሕይወት ነው። አያችሁ፣ ይህ ነው እኛን ከዘመኑ ማዕበል የሚጠበቀን ማይበገር መንፈሳዊ ጋሻችን። እንግዲህ ትልቁ ጥያቄ እዚህ ላይ ነው። ይህንን ጥልቅ አስተሳሰብ ዛሬውኑ በምንጠቀመው ስልክ፣ በምንኖርበት ማህበረሰብ እንዲሁም በግል የጸሎት ሕይወታችን ውስጥ እንዴት ነው ልንተገብረው የምንችለው? ዕውቀትን ወደ ተግባር መቀየር የእያንዳንዳችን ድርሻ ነው። ይህ ማብራሪያ ውስጣዊ መንፈሳዊ መነቃቃትን እንደፈጠረላችሁ እናምናለን። ታዲያ ይህን ኦርቶዶክሳዊ ማይንድሴት በዕለት ተዕለት ሕይወታችን በመለማመድ ለራሳችንም ሆነ ለተረበሸው ዓለማችን የብርሃን ምንጭ ለመሆን ዝግጁ ነን። ቸርን ሰንብት።